እሱ ለዩቬንቱስ ታሪክ ብቻ አልነበረም፣ ነፍስ ነበር። ነጭና ጥቁር ደም የሚረጭ የልብ ምት ጭምር። እሱ ግቦችን ብቻ አላስቆጠረም፣ ቀለም ቀብቶ አሳመራቸው እንጂ። እያንዳንዱ የኳስ ንክኪው ልክ እንደ ሮሚ የቃላት መረጦች አብዛሽ ናቸው። ሁሉንም ነገር አሸንፏል። ከዋንጫ ባሻገር ግን ብርቅዬ ነገርን ለእግር ኳሱ ሰጠ። አስማታዊ እንቅስቃሴዎቹን እድሜው እየገፋ በጨዋታው የሚያደርገው ነገር ይበልጥ እንዲወደድ አደረገው። አንድ አጋጣሚ ላስታውስ። ከካልቺዮፖሊው ቅሌት በኋላ ለመጀመሪያ ጊዜ ወደ ቻምፒየንስ ሊጉ የተመለሰው ዩቬንቱስ ታላቁ ሪያል ማድሪድን በሳንቲያጎ በርናባው እየገጠመ ነው። በጨዋታው ላይ ዴል ፔሮ፣ ማርሴሎ፣ ራሞስ፣ ሄንዝ፣ ካናቫሮ፣ ጉቲ፣ ዲያራ እና ካሲያስን ግራ እያጋባ አምሽቶ 2 ግቦችን አስቆጥሮ ተቀይሮ የሚወጣበት ደቂቃ ደረሰ። ተጫዋቹ ለቅያሪ ሜዳውን ለቆ መውጣት ሲጀምር ሙሉ የሳንቲያጎ በርናባው ተመልካች በክብር ቆሞ አጨበጨበ። ጥቂት ተጫዋቾች ብቻ የሚያሳዩትን ተአምራዊ እንቅስቃሴ በሜዳ ላይ አሳይቶ ስላስደሰታቸው ነበር ይህንን ክብር የሰጡት። ሌሎች ቆሞ ካጨበጨቡላቸው ተጫዋቾች የሚለየው አንድ ነገር ግን ነበር። በወቅቱ የአሌሳንድሮ ዴል ፔሮ ዕድሜ 34 ዓመት ደርሶ ነበር። ከጨዋታው በኋላ የሪያል ማድሪዱ ግብ ጠባቂ ኢከር ካሲያስ እንደ ሞናሊዛ አይነት ሌላ ስዕል መሳል ይቀላል፣ አሌሳንድሮ ዴል ፔሮን በድጋሚ ከመፍጠር አለ። እግር ኳስ ማሸነፍ ብቻ እንዳልሆነ አሳይቷል። እግር ኳስን ወደ ጥበብ ቀይረው ካሳመሩልን ቅመሞች መሃል አንዱ የሆነው አሌሳንድሮ ዴል ፔሮ